ሰላም እንዴት ናችሁ ቤተሰቦች? ዛሬ ደግሞ ምርጥ የሆነውን የቱርክ ፊልም ይዤላችሁ መጥቻለሁ። ሰብስክራይብ እና ላይክ እንዳይረሳ። ወደ ፊልሙ እንግባ። ታሪካችን ሲጀምር ውሃ በመሸጥ የሚተዳደረው አሊ በየቦታው ውሃዎችን ሲያደርስና የዕለት ተዕለት ስራውን ሲያከናውን እንመለከታለን። ትርፍ ሰዓት በማግኘት በመኪና ማቆሚያ አካባቢ የማታ ስራ አግኝቶ ይገባል። ከዛም በድንገት አንድ ሴት ትመጣና አብረው ትቀመጥና ስለ ፊልሞቹ ትጠይቀዋለች። የያዘችውን ምግብ በሙሉ እየሰጠችው በጣም ደስ የሚል ፊልም ነው አይደል ትለዋለች። እሱ ግን ምንም አይነት ምላሽ አይሰጣትም ነበር። እሷም ወደ ቤቷ ለመሄድ ስትፈልግ ነገር ግን ዝናቡ በጣም እየዘነበ ስለነበር ያያትና ስለምታሳዝነው ገብታ ከሱ ጋር ፊልሙን እንድትመለከት ይነግራታል። በሐሳቡ ተስማምታም ትገባለች። እሱ ዝም ብሎ ይመለከታታል። ለካም እሷ አይነ ስውር ነበረች። ከዛም ያመጣችውን ምግብ ትሰጠውና ወደ ቤቷም ትመለሳለች። የሰጠችውን ምግብ እያጣጣመ በጣም ተገርሞ ነበር። የልጅቷ ስራ የስልክ ኦፕሬተርም ነበረች። ጓደኞቿም ለዛሬ እንድትሸፍንላቸው ይጠይቋታል። እሷም በየዋህ ልቧ እሺ ብላ ትመልስላቸዋለች። አለቃዋ ግን መጥቶ የግል ወሬያችሁን አታውሩ ብሎ ይቆጣቸዋል። ወዲያውም ጥሩ ሰራተኛ እንደሆነች ትከሻዋን ሲነካት እሷን በመጨነቅ አመሰግናለሁ ብላ ትመልስለታለች። አሊ እንደተለመደው ውሃዎችን እያደረሰ ያለ በፊት ላይ ያሰለጥነው የነበረውን ኮቹን ያገኘዋል። እሱም በጣም ከሃዲ ነው፣ ይሄ ሰውዬ የማይረባ ሰው ነው ብሎ ይናገራል። አሊ ግን በፍጹም ምንም አይነት ምላሽ አይሰጥም ነበር። ስለሱ የሰማ አንድ ቦክሰኛ መጥቶ እሱ የሚደባደብበት አካባቢ ጥሩ ገንዘብ ማግኘት እንደሚችልና ውሃ ላይ መስራት እንደማይጠበቅበት ይነግረዋል። እሱ ምንም አይነት መልስ ሳይመልስለት ትቶት ይሄዳል። ታዲያ እንደተለመደ በምሽት ላይም አብረው ሆኖ ፊልሞችን መመልከት ይጀምራሉ። እሷም ትንሽ የሚያስጠላ ጠረን እንዳለና እንደሚሸት ትነግረዋለች። ስሙ ሀዛል እንደሚባል ትነግረዋለች። ሀዛልም ወደ ቤቷ ገብታ ሻወር ለመታጠብ ፈልጋ መሬቱ በጠቅላላ በውሃ ተሞልቶ ነበረ። ታዲያ በነጋታውም የተቀመጠበትን አካባቢ ማጽዳት ይጀምራል። እሷ ስትመጣ ጥሩ ጠረን እንዲሸታትም ብሎ አንዳንድ ነገሮችንም ያደርጋል። የዛን ቀን ምሽትም ጥሩ የሚባሉ ቀናቶችንም ያሳልፋሉ። በሌላ ቀን እንደምትመጣ ነግራው ስትወጣ ግን አንድ መኪና መጥቶ ከኋላ ያስደነግጣታል። እሱም በጣም ደንግጦ ወደ ሆስፒታል ይወስዳታል። ብዙም እንዳልተጎዳችና መጨነቅ እንደሌለበትም ትነግረዋለች። መንገድ ላይ ግን መሄድ ስላቃታት አዙላት ያንን ዳገትና የእሷን ሰፈር አካባቢ በሙሉ ይወጣል። እሱም በጣም ደክሞ ስለነበረ እያለከለከ ያንን ደረጃ ይወጣል። እቤትም አስገብታ ሻወር እንዲታጠብ ታደርገዋለች። ከዛ በቤት ውስጥ ያለው ዕቃ ቦታው ልክ ስላልነበረ ይገጨዋል። ላደረገላት ነገር አብሮ በነጋታው እንዲዝናኑ ትጠይቀዋለች። እሱም እሺ ብሎ ይላታል። በነጋታው ሀዛልም በጣም አምሮባት ተውባ ትወጣለች። እሱም ልብሱን ቀይሮ ይጠብቃታል በር ላይ። የወሰደችውም የአንድ የሙዚቃ ምሽት ላይ ስለነበረ ብዙም አልተዝናናም ነበር፣ ግን እሷን እንዳይደብራት ብሎ አብሯት ያሳለፈ። ታዲያ ሀዛልም አንድ ምሽት ቦታ ላይ ተቀምጠው ራት እየበሉ እያለ ስለሱ ብዙ ነገር ማወቅ ስለፈለገች ስትጠይቀው እሱ ግን ምንም አይነት መልስ አይሰጣትም ነበር። ወደ ቤቷ ከሸኛት በኋላ ግን ስሙ አሊ እንደሚባልና በጣም ታዋቂ ቦክሰኛ እንደነበርም አሁን ላይ ግን ቦክሱን ትቶ ውሃ በመሸጥ እንደሚተዳደርም ይነግራታል። በነጋታውም ኮቹ ወደሚገኝበት አካባቢ ውሃ ለማድረስ ሲሄድ ኮቹም ይጠራውና ኮቹም አንድ ጥያቄ ይጠይቀዋል። 4 ዓመት ሙሉ የት እንደነበረም ይጠይቀዋል። እሱም እስር ቤት እንደነበረ ችግር ተፈጥሮበት እንደነበረም ይነግረዋል። የዛን ቀን ምሽትም አንድ ሙሰኛን ሰው እያናገረ ያለ ሲጋራ ለኩሶ ባለ ሰዓት ላይ ግን ሰውየው ራሱን በራሱ በማቃጠል ከፎቅ ላይም ራሱን ጥሎ ይወድቃል። እሱ እንዲታሰርም ያደርጋል። ሀዛል አለቃዋ ጠርቷት ወደሱ ቢሮም ትሄዳለች። አንድ ስጦታም ይሰጣታል። ማታ ላይ ምን ፕሮግራም እንዳላት ጠይቃት፣ እሷ ግን አንድ ፕሮግራም እንዳላት ትነግረዋለች። ታዲያ የዛን ቀን ምሽት በሯ ልትከፍት ስትል ግን አለቃዋ ከጎኗ ነበረ። እሱ ምን እንደሚሰራ ስትጠይቀው ቡና ለመጠጣት እንደመጣም ይነግራታል። ቡናውን ታቀርብለትና እንዴት ትነግረዋለች። እሱ ግን እዚሁ እንደሚቆይና አብሯትም እንደሚተኛ ሲነግራት በጣም ትደነግጥና ትወድቃለች። በፍጹም እንደማይጎዳትና ከሷ ጋር ዘና ብቻ ማለት እንደሚፈልግ ይነግራታል። እሷ ግን በፍርሃት እንዳይነካት እየጮች ስትናገር አሊ ወዲያው ይመጣና አፉን ይዞ ሁለተኛ እዚያ አካባቢ እንዳይደርስ ያስጠነቅቀዋል። እሱም ሰውየውም ወዲያው ይወጣል። አሊ ከዚህ ስራ መውጣት እንዳለባት ይነግራታል። እሷ ግን መስራት የምትችለው አይነ ስውር ስለነበረች ከዚህ ውጪ ሌላ ስራ ልትሰራ እንደማትችል ትነግረዋለች። እሱም ሁልጊዜም እንደሚጠብቃት ይነግራታል። አይኗን በብርሃን ቼክ ታደርገዋለች። ነገር ግን አይኗ ምንም ነገር ማየት አይችልም ነበር። በነጋቷም ከስራ ወጥታ ዝናብ ላይ ቆማለች። አሊም ወደሷ ይመጣል። ለምን እንደቆመች ጠይቃትም እሱን እየጠበቀችው እንደነበረም ትነግረዋለች። በነጋታው አንድ ቦታ ወስዶ ያዝናናታል። አሊም
ቤተሰቦች እንደሌሉትና ከኦርፋኔጅ እንደወጣም ይነግራታል። ብዙ ጊዜ ይሰራ የነበረውም ቦክሰኛ ስለነበረ በጣም ታዋቂም ነበር። ታዲያ በቀጣዩም ቀን እቤቷ ውስጥ ያለው ዕቃ ቦታ ለማስያዝ ብሎ እሷን እንድመቻት አድርጎ መስራት ይጀምራል። አይኑን በጨርቅ ይሸፍንና ቦታዎቹን እየለካ እስከ መኝታ ቤቷ ድረስ ያለውን ነገሮች በሙሉ ዕቃዎቹን ያስወግድላታል። ወደ ቤት ስትገባም እያንዳንዱን በቁጥር እየለካች እንድትገባም ይነግራታል። ነገሩን በጣም ስላስደሰታት ከንፈሩን ትስመዋለች። እሱም በደስታ ይስማታል። ከዛን ጊዜ ጀምሮ ፍቅራቸውን በጣም እየጦፈ ይመጣል። እሷን መጠበቅና እሷን መንከባከብ ስራዬ አድርጎ ይዘዋል። እሱ የሁለቱ ፍቅር በጣም እየጦፈ ሲመጣ የሆነ ቀን ላይ ከእንቅልፋቸው ተነስተው ልደቷ እንደሆነ ትነግረዋለች። እሱም ባለማወቁ በጣም ይቅርታ ጠይቋት አበባ ይሰጣታል። እናትና አባቷ በሞቱበት አካባቢ ይዛው ትሄድና ትነግረዋለች። የዛን ቀን አደጋ ደርሶባቸው እንደነበረና መኪናውን እሷ ይዛው ስለነበረ ከፎቅ ላይ በእሳት የሚነድ ሰውዬ ሲወድቅ አይታ መኪናዋ እንደተጋጨም ትናገራለች። እሱም በጣም በሐዘን ይዋጣል። የዛን ቀን ባጠፋው ጥፋት በጣም ይጸጸታል። በነጋታም ወደ እሷ ሲሄድ ግን እቤት ውስጥ ወድቃ ወደ ሆስፒታል እንደተወሰደች ይናገረዋል። ሆስፒታልም ላይ ደርሶ እንዴት እንደሆነች ጠይቃት እሷም ደህና እንደሆነች ትነግረዋለች። ዶክተሩ ግን አንዴ ላናግር ብሎ ወስዶት ሀዛል ሰርጀሪ መደረግ እንዳለባት ይነግረዋል። ለሰርጀሪውም ከ20 ሊሬ በላይ እንደማያስፈልገውም ይነግረዋል። አሊም ወደ አሰልጣኙ ይሄድና 20 ሊሬ እንደሚያስፈልገውና መጋጠም እንደሚችልም ይነግረዋል። ኮቹ ግን በፍጹም በዚህ ሁኔታው መጋጠም እንደማይችል ይነግረዋል። እሱም ተነስቶ ወደ አንድ ቦክሰኛው ይሄዳል። እዛም እንደደረሰ ሊያናግረው እንደሚፈልግና ብር እንደሚያስፈልገው ይነግረዋል። ብር የሚያስፈልገው ከሆነ አንድ የሚያስጠላ ቦታ ላይ ወስዶ እንደሚያደባደበውም ይነግረዋል። በዚህም ይስማማል። የመጨረሻ ቀኑን ከሀዛል ጋር በጣም በደስ በሚል ሁኔታ አብረው ይዝናናሉ። እንደሚያፈቅራት ነግሯትም ሰርጀሪውን እንደምታረግም ይነግራታል። አሊም ለውድድሩ በጣም መዘጋጀት ይጀምራል። ሀዛል ምን እየተፈጠረ እንደሆነ ምንም አላወቀችም ነበር። የሰርጀሪዋም ቀን ደርሶ ቁጭ ብሎ ማውራት ይጀምራሉ። አይኗ ልክ እንደበራ የመጀመሪያ ማየት የምትፈልገው እሱ እንደሆነና ምርጫዋም እንደሆነም ትነግረዋለች። ካጠገቧም ይተኛል። ከዛም ወደ ሰርጀሪውም ትገባለች። እሱ ግን ትቷት ወደሚደባደብበት ቦታ ይሄዳል። ወደ ድብቁ ድብድብም ይገባል። ተደባዳቢውም በጣም ትልቅ ነበር። ታዲያ ገና በመጀመሪያውም አንድ ቡጤ ያቀምሰዋል። አሊም እንደምንም ብሎ ግጥሚያውን ማሸነፍ እንዳለበትና ለእሷም ብሩ ቶሎ መድረስ እንዳለበት ያስባል። ያለ የሌላ አቅሙን አንስቶም ከእሱ ጋር መደባደብ ይጀምራል። በድብድቡም አሊ መርታት ይጀምራል። አሊ ማሸነፉን ሲያዩም ግን ተቀናቃኞቹ አላመኑም ነበረ። አደባዳቢዎቹም በጣም ይጣላሉ። ወዲያውም ያንን ተደባዳቢ ወደ ውስጥ ይዘውት ይገቡና ይገሉታል። እሱም በማሸነፉ ደስ ብሎት ብሩን ይዞ እየሄደ እያለ መንገድ ላይ በመኪና ይገጩትና ወቅተውት ወደ ወንዝ ውስጥ ጥለውት ይሄዳሉ። ሀዛል አይኗን ስትገልጥ እሱን ማየት ብትፈልግም እሱ ባለመኖሩ በጣም ታዝናለች። ከአመታት በኋላም አሊ ይዟት የሄድበት የነበረው ቦታም እየሄደች ትጠብቀዋለች። ከአንድ አመት በኋላም አንድ ደብዳቤ ወደ እሷም ይመጣል። ደብዳቤውም የእሷ አይን መጥፋቱ የወላጆቿን መሞት ተጠያቂ እሱ እንደሆነም ይነግራታል። ሀዛልም ጥሩ ስራ በመክፈት ጌጣጌጦችን መሸጥ ትጀምራለች። ታዲያ አንድ ባለሀብት ይመጣና እሷን ማግባት እንደሚፈልግ ይነግራታል። እሷ ግን እንዳገባች ትነግሯለች። በቀጣይም ረዳት የሌላቸውን ሆስፒታል ውስጥ እየሄደች እነሱን የማነቃቃት ስራ ትሰራለች። ታዲያ በዛ ክፍል ውስጥም አሊ ነበረ። አሊም የእሷን ድምጽ ሲሰማ በጣም ይደነግጣል። እሷም ወደ እሱ ትመጣና ሰውነቱን ማሳጅ ታረግለታለች። ነገሩ ቢያስደነግጣትም ተመሳሳይ የሆነ ነገር ይሰማታል። ደህና እንደሚሆንና ፈጣሪ እንዲመረው ብላ ትታው ትሄዳለች። አሊም ስለ እሷ ማሰብ ማቆም አልቻለም። ወደ እሷ ወዳለችበት አካባቢ ይሄዳል። ሱቋም ሲደርስ አንድ ሰው ስላገኘ ያገባች መስሎ ትቷት ይወጣል። የሰጣት ውሻም ወደ እሱ እየተክለፈለፈም ይመጣል። እሷም ታገኘውና ከወደቀበት ታነሳዋለች። ውሻው ግን ከእሷ ላይ ግን በፍጹም አልነቀለም ነበር። እሷም ወደ ሱቋ ስትሄድ ግን አንድ ሰው እሷን ፈልጎ እንደመጣ ይነግራታል። እሷም እሱን በመፈለግ ትኳተናለች፣ ግን ልታገኘው አልቻለችም። አንድ ቦታም ትዝ ይላታል፣ የውሃው ዳርቻ።
ወደ ውሃው ዳርቻም አሊ ተቀምጦ ያችን የራሱ ወደ ባህር ይልካታል። እሷም ወደዛ ትደርሳለች። ከዚህ በኋላ ትቷት እንዳይሄድ ትለምነዋለች። በጣም እንደምትወደውም ትነግረዋለች። እሱም የትም ትቷት እንደማይቃል ይገባላታል። ተቃቅፈውም መላቀስ ይጀምራሉ። የዛሬው ፊልማችን ተጠናቀቀ። እንደወደዳችሁ ተስፋ አደርጋለሁ። ሰብስክራይብ እና ላይክ እንዳይረሳ። 1000 ስለገባው ደግሞ በጣም አመሰግናችኋለሁ።